ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ? የገዛሁትን ቤት ላሳያችሁ እስኪ። እዚህ አካባቢ ቤት ገዝቻለሁ እና የትኛው ቤት እንደው ምረጡ። መቼም ምኞት አይከለከል ማለት ነው። ሰው እየኖረ ነው ብሏን ተንቆሱ። ሰው ሁላ እየኖረ ነው እና ባህር ዳርቻ ገዛሁ ቤት። ይሄ ሁሉ ከተማ ነው፣ ይሄ ሁሉ የኔ ነው እና ደህና ናችኋ ቤተሰቦቼ? በጣም ተናፍቃችኋል። እንዴት ናችሁ ውድ ቤተሰቦቼ? ሁሌ ወደ እናንተ ለመምጣት ጉጉት አለኝ፣ ግን የስራ ሁኔታ ከልጅ ጋር ምናምን አይመችም እና ውድ ቤተሰቦቼ በጣም ሶሪ። እና ፀሐዩ ወይኔ በስመአብ እንዴት ርር እንደሚያደርግ የጧት ፀሐይ ነው። አሁን ጧት ነው የቀረስኩላችሁ። ኦሬዲ ስንት ሰዓት ነው በኢትዮጵያ 2 ሰዓት በኢትዮጵያ ጧት 2 ሰዓት ይሆናል። ግን ኧረ በስላሴ ስም ፀሐዩ እንዴት ነው ርር የሚያደርገው። ክረምት ሲሆን ብርዱ መከራ፣ በጋ ሲሆን ደግሞ በቃ ሙቀቱ በጣም ኃይለኛ ነው እና ሁሉ ቤተሰቦች እንደምታዩት ነው። ይሄ በጣም ያምራል። ካትዚስ እስኪ በሊቭ መልኩ አስተላልፍላችኋለሁ ከቻልኩ በኋላ ማለት ነው። ብቻ እናንተ ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ። አረ ምንድነው እናንተ እንዴ? በጣም ተናፍቃችኋል። ሰው አትናፍቁም እንዴ? እና ውድ ቤተሰቦች እንደምታዩት ነው የልጆች መጫወቻ ቦታ። የማዳም ቅመሞች ምኞታቸው ምን አይነት እንደሆነ ታውቃላችሁ? እንደዚህ አይነት ቤት ልክ አይደለ? እንደዚህ አይነት ቤት ሰርተው መዝናኛ ምናምን እንደዚህ አለ ቦታ ነው ሁሉም የሚመኘው ማለት ነው። እና ምኞታችሁን ይስጣችሁ ነው የምለው ውድ ቤተሰቦቼ። ምኞታችሁን እንዲሰጣችሁ እመኛለሁኝ። ምኞት አይከለከልምና ምን አለ ፈጣሪ እንደዚህ አይነት ነገር ቢሰጠን። ሺህ ዓመት ለማንኖር ዘና ብሎ መሞት። ውድ ቤተሰብ ቤታችሁ እዛ ስር በቃ ከዛ መዝናኛችሁ ልጆቻችሁ የሚጫወቱበት ደግሞ እዚህ ጋር ቢሆን ያርግላችሁ። ይሁን በተለይ የማዳም ቅመም እንደዚህ አይነት ቦታ ይስጣት ነው የምለው። የምር ሌሎች ሰው አይደለንም እንደልትሉ ትችላላችሁ፣ ግን ማን እንደሷ? እሷ በጣም ብዙ ግፍ የሚደርስባት ናት። ብዙ ነገሮች እንትን አትልም። ያኔ አለ አይደለ ተጨቆና ነው የምትሰራው። መብትና ግዴታዋ አይከበርላትም። እረፍቷን ሰዓት እንኳን ራሱ በአግባቡ አታርፍም። ያኔ 24 ሰዓት ነው የምትሰራው። የምተኛበት ሰዓት ትንሽ ሰዓት ነው። የምርነቴን ነው እግዚአብሔርን። እኔ በስማም እኔ እንጃ። ግን ለምንድን ነው ግን የኛ ሀገር እኮ ነው የኛ በቃ ኢትዮጵያ ብቻ እኮ ነው እንደዚህ የሚበደለው። የሌላ ሀገር ዜጋ እኮ መብቱ ተከብሮ እረፍት ሰዓቱን ተጠቅሞ ያለ ረጅም ሰዓት አይሰራ። እኛ እኮ በቃ መብትና ግዴታችን እንኳን አያስከብሩልንም። ለምን እንደው አላውቅም። 24 ሰዓት ስራ አረ ተው ግን ራስ ወዳድ አንሆን። አንዳንድ እንትኖች በቃ ስማችሁን አልጥራ። የምር ራስ ወዳድ አንሆን። ያኔ በቃ መንግስት ያወጣውን ህግ ምን ችግር አለ ብናስከብር እንዴ? እናንተ እስኪ ሌላ ሀገር ዜጎቹን አያቸው። የምር ለምሳሌ አሁን ልጅ ምናምን ያለበት ጽዳትም ምግብም ከልጅ ጋር አሁን ሌላ ሀገር ዜጋ ልጅ ብቻ ከሆነ ልጅ ብቻ ነው የሚይዙት። ጽዳት ብቻ ከሆነ ጽዳት፣ ምግብ ብቻ ከሆነ ምግብ። በቃ የኛ ግን ሁሉንም ነው የሚያሰሯቸው። በዛ ላይ ረፍታቸውንም ነው የሚሰሩት። የሌላ ሀገር ግን ረፍታቸውን አይሰሩም ቢሞቱ ማለት ነው። በዛ ላይ የኛ ደግሞ በጣም በቃ ይቅርታ እንግዲህ ስሜታዊ ስለሆንኩ ነው እንዴት እንደምናገርም አላወኩም። ይሄን ነገር ሳስብ በጣም ነው የምናደደው። ማርያም ብዙ ቦታ አያለው አንዳንድ አበሾች በቃ ከስንት አንድ ናቸው እንጂ እንደዚህ ራሳቸውን የሚያስከብሩት በቃ መብትና ግዴታቸውን ቢከበርላቸው። ብዙዎቹ ግን በቃ ተጨቁነው ምናምን ነው የሚሰራውና ብቻ እንግዲህ አምላክ የውስጣችንን አይቶ የምኞታችንን ያሳካልን። አቦ እኛም ተቀጥረን ከመስራት ያውጣን፣ የራሳችን ነገር ይስጠን ነው የምለው። የምር በተለይ ልጅ ትቶ የተሰደደ ሰው በጣም ከባድ ነው። ስሜቱ ከባድ ነው። እንደዚህ አይነት ቦታ ሆናችሁ ራሱ ምንም በቃ ትዝ የሚላችሁ ልጆቻችሁ ናችሁ። በቃ ያኔ ጥሩ ቦታ ብትሆኑ ምንም በቃ ውስጣችሁ ሰላም አይሰጥም። የምር ወልዶ ከመሰደድ ይልቅ ሳይወልዱ መሰደድ እንመርጣለሁ። ምክንያቱም ሳትወልዱ ከተሰደዳችሁ ቢኖርባችሁ የቤተሰብ ናፍቆት ነው። የቤተሰብ ናፍቆትና ደግሞ የልጅ ናፍቆት በጣም ልዩነት አለው። ውድ ቤተሰቦች ለምን በሉ ልጅ እንግዲህ ልጅ የወለዳችሁ ብቻ ታውቃላችሁ። ስሜቱ በጣም ከባድ ነው።
ብቻ ቀኑ አይመሽ ያኔ ስራ ላይ ያው ቢዚ ስለምንሆን ነው እንጂ ሰዓቱም ቶሎ ቶሎ የሚሄደው በቃ ግን እንደው ኮንትራቴን ጨርሼ ወይንም ቶሎ ሰርቼ ልጄ ጋር ሂጄ ምናምን ይባላል። ከዛ አንዱ ሲባል ምንም አይሟላም። ግን ምን አለ እንደው ፈጣሪ የራሳችንን ነገር ቢሰጠንና የምንሰራው ነገር ቢበረከትልን እንደዛም ብሎ ደግሞ መብታችን ተከብሮ ብንሰራ ምን አለበት? እና ውድ ቤተሰቦች ቪዲዮውን አላርዝምባችሁ። እስኪ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱ። ቻናሌ በጣም ቅዝቅዟልና ለእናንተ ይጠቅማን ያልኩትን ነገር ወደ እናንተ አደርስላችኋለሁ። ውድ ቤተሰቦች ከቻልኩ እንግዲህ ሊቭ ልገባ እችላለሁ። ሳልሄድ ሊቭ ገባ ደስ ይለኛል። ምክንያቱም ይሄን ቪዲዮ እንግዲህ ወይ ሊቭ ከገባው በኋላ ልለቀው እችላለሁ ወይንም ከተመቸኝ አሁን ሊቭ ሳልገባ ልለቀው እችላለሁ። ሄዶ ነው ብቻ አምሼ እናንተ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። ውድ ቤተሰቦች ህጻን ልጅን እንግዲህ አላሳያችሁም፣ በወለምታ ትንሽ ላሳያችሁ መሰለኝ። እዚህ ጋር አስተኝቼዋለሁኝ። እንግዲህ ያ በቃ እነዛኞች እዛ እየተጫወቱልኝ ነው። እና ውድ ቤተሰቦች እዛ ሲሄዱልኝ ሁለቶቹ ህጻናቶች ደግሞ የኛው ሲተኛልኝ ነው ወደ እናንተ ቪዲዮ መቅረጽ የወደድኩትና ብቻ ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። መልካምነት ለራስ ነው። በምድር ላይ የምናደርጋቸው መልካም ነገሮች በሰማይ ደሞዝ ሆኖ ይከፈልና ነው። ስለዚህ ምን ጊዜም ለሰው ልጅ መልካም ነገር ለማድረግ እንሞክር። እስኪ ሁላችሁም አይታችሁታን እርግጠኛ ነኝ ይሄ ቪዲዮ በደንብ አይታችሁታን። ግን ላይክ አድርጉ። ላይክም ረስታችኋን፣ ሰብስክራይብም ረስታችኋን። አስተያየትም ፈልጋለሁ፣ ኮሜንት ጻፉልኝ። ውድ ቤተሰቦች አነባለሁና አበረታቱኝ። እናንተ ላይክ ሼር ማድረግ እንትን አይልም ያኔ እሺ ሾፕ ያኔ እሺ لا كويس يعني مش هذا